ሰላም የተወደዳችሁ እግዚአብሔር ከኃጢአት ሁሉ አጥብቆ የሚጠላውና የሚጸየፈው ኃጢአት ምን ይመስላችኋል? እስኪ መጽሐፉ ላይ እንመልከት። መጽሐፈ ምሳሌ ምዕራፍ 6 ከቁጥር 16 እስከ 19 እግዚአብሔር የሚጠላቸው 6 ነገሮች ናቸው። ሰባተኛውን ግን ነፍሱ አጥብቃ ትጸየፈዋለች። ነፍሱ አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደም የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማቾች መካከል ጠብን የሚዘራ። ሰባተኛው ላይ የተጻፈው በወንድማማቾች መካከል ጸብን የሚዘራ፣ ይሄንን ነፍሱ አጥብቃ ትጸየፈዋለች ይላል። ስለዚህ በወንድማማቾች መካከል፣ በእህትማማቾች፣ በወላጆች እና በልጆች መካከል፣ በጓደኛማቾች መካከል ጸብን የምንዘራ ማስታረቅ ባንችል እንኳን ማስማማት ባንችል እንኳን ያንን ነገር የማድረግ አቅሙና ደግነቱ ባይኖረንም እንኳን ጸብን መዝራት ግን ምን ያህል ከባድ ኃጢአት እንደሆነ ሁላችንም ልንገነዘብ ይገባል። በእግዚአብሔር ዘንድ ምን ያህል የተጠላና ትልቅ ክፋት እንደሆነ ልናውቅ ይገባል። አመሰግናለሁ።